ፌጦን በቀን አንድ ጊዜ በነገርኳችሁ በትክክለኛው መንገድ ብትወስዱ በሰውነታችሁ ላይ የሚከሰተው አስገራሚ የጤና ተአምር ምን እንደሆነ ታውቃላችሁ? ይህ ቀላል የሚመስል እጽዋት የደም ማነስን በፍጥነት ለማከም፣ የሆድ ቁርጠትና መነፋትን በአጭር ጊዜ ለማስወገድ እንዲሁም ለአስምና ለሳል ድንቅ መፍትሄ ነው። በተጨማሪም አጥንትን በከፍተኛ ሁኔታ ያጠናክራል፣ የፀጉር መርገፍን ሙሉ በሙሉ ያቆማል፣ የሰውነትን የበሽታ መከላከል አቅምም በአስገራሚ ደረጃ ይገነባል። ነገር ግን ይህን ያህል በርካታ ጥቅሞች ያሉት ፌጦ ከፍተኛ ጉዳት ስለሚያስከትል በፍጹም መውሰድ የሌለባቸው ወሳኝ የህብረተሰብ ክፍሎች አሉ። በዛሬው ቪዲዮአችን የፌጦን 8 በጥናት የተረጋገጡ ሳይንሳዊ ጥቅሞች፣ ሙሉ ንጥረ ነገሩን የሚያወጣውን ልዩ የቶኒክ አዘጋጀትና ማን መጠቀም እንደሌለበት በዝርዝር እንመለከታለን። ወደ ዝርዝር መረጃው ከመግባታችን በፊት ግን አሁኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮ ላይክ ማድረግም ይህ ጠቃሚ መረጃ ለብዙዎች እንዲዳረስ ያግዙ። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በየቤታችን የሚገኝን ድንቅ ተፈጥሯዊ ሀብታችንን በሳይንሳዊ መንገድ እንፈትሻለን። ፌጦ ወይም በሳይንሳዊ ስሙ ሊፒዲየም ስታቲቨም በመባል የሚታወቀው እጽዋት በሀገራችን ኢትዮጵያ ውስጥ ለዘመናት ለምግብነትና ለባህላዊ ሕክምና ሲያገለግል የቆየ ድንቅ ሀብታችን ነው። በዘመናዊ ምግብ እና የሕክምና ሳይንስ ምርምሮች ይህ ጥቃቅን የፌጦ ፍሬ ኒውትሪሽናል ፓወር ሃውስ ወይም ሱፐር ፉድ በሚል ታላቅ ስም ተፈርጆ ይገኛል። እናቶቻችንና አያቶቻችን በጥንት ጊዜ ህመም ከተሰማሽ ፌጦ አፍልተሽ ጠጪ የሚሉት ባህላዊ ምክር ከጀርባው እጅግ ጥልቅ የሆነ ሳይንሳዊ እውነት የያዘ እንደነበረ ዛሬ አረጋግጠናል። ወደ የመጀመሪያው ትልቅ ጥቅሙ ስንመጣ ፌጦ የደም ማነስን ወይም አኒሚያን በፍጥነት የመከላከልና የመፈወስ እጅግ ከፍተኛ ሳይንሳዊ አቅም ያለው እጽዋት ነው። በሀገራችን ኢትዮጵያ በርካታ ሴቶች፣ እናቶችና ህጻናት ተገቢውን የብረት ይዘት ያለውን የምግብ ባለማግኘታቸው ምክንያት በደም ማነስ ችግር በከፍተኛ ሁኔታ እንደሚገረፉ ይታወቃል። ፌጦ በውስጡ እጅግ በከፍተኛ መጠን የተከማቸ የተፈጥሮ የብረት ወይም አይረንና የፎሊክ አሲድ ንጥረ ነገሮችን አቀናጅቶ የያዘ ድንቅ ፍሬ ነው። የደም ማነስ ችግር የሚከሰተው በደማችን ውስጥ ኦክሲጅንን ወደ ሙሉ ሰውነታችን የሚያጓጉዘው የሂሞግሎቢን መጠን ከታሰበው መጠን በታች በከፍተኛ ሁኔታ ሲቀንስና ሲዳከም ነው። ብረት ደግሞ ደማችን ኦክሲጅን የመሸከም አቅሙ እንዲጨምር ስለሚያደርገው የሂሞግሎቢን የፕሮቲንና ዋና ግንባታ መሰረታዊ ማዕድን ሆኖ የሚያገለግል ንጥረ ነገር ነው። የፌጦ ልዩና ድንቅ የሚያደርገው ሌላው ባህሪ በውስጡ ከፍተኛ መጠን ያለው የቫይታሚን ሲ ይዘትን አቀናጅቶ የያዘ ተፈጥሯዊ ምንጭ መሆኑ ነው። በሳይንሱ እንደተረጋገጠው በምግብ ወይም በቅጠላቅጠል ውስጥ ያለው የብረት ማዕድን በሰውነታችንና በአንጀታችን ውስጥ በቀላሉ እንዲመጠጥ የቫይታሚን ሲ መኖር ግዴታ ነው። ፌጦ ብረትና ቫይታሚን ሲን በተፈጥሮ አቀናጅቶ ስለያዘ በውስጡ ያለው የብረት ንጥረ ነገር ሳያልፍ ቀጥታ ወደ ደም ስራችን ገብቶ ስራውን እንዲጀምር ያደርጋል። ይህ አሰራር በአጥንታችን መቅኔ ውስጥ የሚገኙ ህዋሳት በፍጥነት እንዲነቃቁና ከፍተኛ ቁጥር ያላቸውን አዳዲስ ቀይ የደም ሴሎች እንዲያመርቱ ትልቅ መነቃቃትን ይፈጥራል። የረጅም ጊዜ የድካም ስሜት፣ ተደጋጋሚ የራስ ምታትና የቆዳ መገርጣት ችግር ካለቦት ፌጦን አዘውትሮ በመውሰድ አጭር ጊዜ ውስጥ ፈጣን ለውጥ ማየትን ይችላሉ። ወደ ሁለተኛው ትልቁ የጤና ጥቅም ስንሻገር ፌጦ የምግብ መፈጨት ስርዓታችንን በማስተካከል እና የተዛባ የሆድ ዕቃን በመፈወስ የሆድ ቁርጠትን የማስታገስ አቅሙ ነው። በተለይም በሀገራችን በቅመምና በብዛት ቅባት የተሰሩ ምግቦችን በመመገብ ምክንያት የሚመጣን የሆድ መነፋት፣ የምግብ አለመፈጨትና የጋዝ ችግር በፍጥነት ያጠፋል። ፌጦ በአንጀት ግድግዳ ላይ የሚገኙ ለስላሳ ጡንቻዎች ከመጠን በላይ እንዲያኮማተሩና እንዳይወጠሩ የማድረግ ተፈጥሯዊ የማረጋገጥ ባህሪ ያለው እጽዋት ነው። ይህም ከምግብ በኋላ የሚከሰትን አስቸጋሪ የሆድ ቁርጠት፣ የምግብ የመክበር ስሜትና የሆድ መወጠርን በአጭር ደቂቃዎች ውስጥ ለማርገብና እፎይታ ለመስጠት ይረዳል። በሳይንሱ ዓለም ካርሚናቲቭ ከሚባሉ የእጽዋት መደቦች የሚመደብ በመሆኑ በአንጀትና በጨጓራ ውስጥ የተፈጠረን አላስፈላጊ አየር ወይም ጋዝ በቀላሉ ከአንጀት ያወጣል። በተጨማሪ በምራቅና በአንጀት ውስጥ የሚገኙ ምግብን በቀላሉ የሚያስሱ የኤንዛይሞች ምርትን በፍጥነት እንዲጨምሩ በማድረግ የበላነው ምግብ ሳይበላሽ እንዲፈጭ ያደርጋል። በአንጀት ውስጥ የሚራቡ ጎጂ ባክቴሪያዎችን እድገት በመግታት በባክቴሪያ ምክንያት የሚመጡ የምግብ አለመፈጨትና የተቅማጥ ችግሮችን ቀድሞ የመከላከል ብቃት አለው። ሶስተኛውና እጅግ ታዋቂ የፌጦ ጥቅም የመተንፈሻ አካላትን ጤና በመጠበቅ ለሳል፣ ጉንፋንና ለአስም ህመም የሚሰጠው ፈጣን ተፈጥሯዊ እፎይታ ነው። በሀገራችን የብርድ ወቅት ሲገባ እና አየር ንብረት መለዋወጥ ሲኖር ለሚመጣ ደረቅ ሳልና ጉንፋን ፌጦ የመጀመሪያውና ዋነኛው ባህላዊ ቤት ውስጥ ሕክምናችን ነው። ፌጦ በውስጡ ባሉ ንጥረ ነገሮች አማካኝነት የመተንፈሻ ቱቦዎች፣ ጡንቻዎች ዘና እንዲሉ በማድረግ አየር በቀላሉ ወደ ሳንባችን እንዲገባና እንዲወጣ የማድረግ ባህሪ ያለው በሕክምና ሳይንስ እንደ ኤክስፔክቶራት በማገልገል በሳንባ በመተንፈሻ ቱቦና በጉሮሮ ውስጥ የተከማቸ ደረቅና ወፍራም አክታ እንዲላላና እንዲቀጥን ያደርጋል። የተከማቸውን አክታ በሳል አማካኝነት በቀላሉ ከሰውነት ለማስወገድ ስለሚረዳ በተለይም ለረጅም ጊዜ ለቆየ አስቸጋሪ ደረቅ ሳል ፈጣንና ተፈጥሯዊ መፍትሄ ይሆናል። በውስጡ ባለው ከፍተኛ ሰልቨር ውህድ እና ቫይታሚን ሲ አማካኝነት በሳምባና በጉሮሮ አካባቢ የሚፈጠሩ የቫይረስና የባክቴሪያ ኢንፌክሽኖች እንዳይባባሱም ይከላከላል። የጉሮሮ መቧጨርን እና የማሳል ፍላጎትን በመቀነስ በጉንፋን ምክንያት የታፈነ አፍንጫና የሳይነስ ህመምን በፍጥነት የመክፈት አቅም አለው።
አራተኛው ትልቁ ጥቅም የሰውነታችን የበሽታ መከላከል አቅም ወይም ኢሙኒቲ በከፍተኛ ሁኔታ በመገንባት በሽታ አምጪ ተዋሲያንን የመዋጋት ብቃቱ ነው። ፌጦ በውስጡ ባለው ከፍተኛ መጠን ያለው ቫይታሚን ሲ የነጭ ደም ሴሎችን ምርት ጥራትና የመዋጋት ብቃት በከፍተኛ ደረጃ እንዲጨምር ያደርጋል። ነጭ ደም ሴሎች ማለት ወደ ሰውነታችን የሚገቡ ጥቃቅን ቫይረሶችን፣ ባክቴሪያዎችና ሌሎች በሽታ አምጪ ተዋሲያንን የሚዋጉ የሰውነታችን ዋና ወታደሮች ናቸው። በውስጡ የሚገኙት ኃይለኛ አንቲኦክሲዳንቶች የሰውነታችን ሕዋሳት ነፃ አውጪ ከሚባሉ መርዛማ ሕዋሳትና ኦክሲዴቲቭ ስትረስ ጉዳቶች በከፍተኛ ሁኔታ ይጠብቃሉ። በተጨማሪም ደምና ጉበትን የማጽዳት ተፈጥሯዊ ባህሪ ስላለው በሰውነታችን ውስጥ የተከማቹ መርዛማ ነገሮችን የማስወገድ ድንቅ ተፈጥሯዊ ዲቶክስ ሆኖ ያገለግላል። የውስጥ አካላችንና ደማችን ከመርዝ ነፃ ሲሆን የበሽታ የመከላከል ስርዓታችን በሌሎች ስራዎች ሳይወጣጠር በሽታን በመከላከል ላይ ብቻ ሙሉ አቅሙን ያውላል። አምስተኛው ወሳኝ ጥቅሙ የሴቶችን የወር አበባ ዑደት በማስተካከል በሰውነት ውስጥ የሚከሰትን የሆርሞን መዛባት ተፈጥሯዊ በሆነ መንገድ የማመጣጠን ችሎታው ነው። ፌጦ በውስጡ ፋይቶሲንጂንስ የተባለ ከሴትነት ሆርሞን ኦስትሮጂን ጋር ተመሳሳይ የሆነ ተግባር የሚያከናውን እጽዋት ተኮር ንጥረ ነገሮችን አቅፎ ይይዛል። እነዚህ ንጥረ ነገሮች በሴቶች ሰውነት ውስጥ የሆርሞን መዛባት በሚኖርበት ጊዜ እንደ ተፈጥሯዊ ማመጣጫ ሆኖ በማገልገል የወር አበባ በሰዓቱ እንዲመጣ ያደርጋል። ወደ ማህፀን አካባቢ ያለውን የደም ዝውውር በከፍተኛ ሁኔታ በማሳለጥ በተለያየ ምክንያት ተጓቶ ያልመጣ የወር አበባ በየወሩ በቀኑ እንዲመጣ ያደርጋል። በተጨማሪም በደም ማነስ ምክንያት የሚቆራረጥ የሚዛባ ወይም በከፍተኛ ህመም የሚመጣን የወር አበባ በውስጡ ባለው የብረትና ፎሊክ አሲድ ይዘት ይደግፈዋል። ስድስተኛው አስደናቂ ጥቅም ለአጥንታችን ጥንካሬ፣ እድገትና ጤንነት የሚያበረክተው እጅግ ከፍተኛ የሆነ ሳይንሳዊና ተፈጥሯዊ አስተዋጽኦ ነው። ፌጦ በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ኬ እና ለአጥንት ግንባታ ወሳኝ የሆነውን ካልሲየም በከፍተኛ መጠን ይዟል። ቫይታሚን ኬ በሰውነታችን ውስጥ የሚገኘውን ካልሲየም በቀጥታ ወደ አጥንታችን እንዲጣበቅ የሚያደርገውን ኦስቲካልሲን የተባለ ፕሮቲን የማናቀጥ ስራን ይሰራል። ይህም ካልሲየም በደም ስሮቻችንና በኩላሊታችን ውስጥ ተከማችቶ ጉዳት ከማምጣቱ ይልቅ ቀጥታ ወደ አጥንት ሄዶ አጥንትን እንዲገነባና እንዲያጠነክር ያደርገዋል። በተለይም በእድሜ መግፋት ምክንያት የሚመጣን የአጥንት መሳሳት ወይም ኦስቲፖሮሲስ እና ድንገተኛ አጥንት መሰበርን የመከላከልና የማከም አቅም አለው። ሰባተኛው ጥቅም ለፀጉር እድገት፣ ለፀጉር ስር ጥንካሬና የፀጉር መርገፍን በአጭር ጊዜ ውስጥ ለማቆም ያለው ፍቱንና ተፈጥሯዊ መፍትሄነቱ ነው። ለብዙ ሰዎች የፀጉር መርገፍና የፀጉር ስር መዳከም ዋናው መንስኤ በሰውነታችን ያለው የብረት ወይም አይረን የፕሮቲን ንጥረ ነገር እጥረት ነው። ፌጦ በከፍተኛ ብረት ይዘቱ ወደ ፀጉር ቆዳ የሚሄደውን የደምና የኦክሲጅን ዝውውር በመጨመር የፀጉር ስሮች ጠንካራ እንዲሆኑና እንዳይነቃቅሉ ያደርጋል። በውስጡ ያሉ ቫይታሚኖች የፀጉር ቆዳ ተፈጥሯዊ ቅባቶችን እንዲያመነጭ በማድረግ ፀጉር እንዳይበጣጠስ፣ እንዳይደርቅና ሁልጊዜ ወዝና ለስላሳነት እንዲኖረው ያደርጋል። ስምንተኛውና እጅግ አስደናቂው ጥቅም የካንሰር ሕዋሳትን በሰውነታችን ውስጥ እንዳይራቡና እንዳይስፋፉ የመከላከል ከፍተኛ ሳይንሳዊ አቅሙ ነው። ፌጦ በውስጡ ግሊሱኔንሲስ የተባለ ኃይለኛ የካንሰር መከላከያ ተፈጥሯዊ ውህዶችን ይዟል። እነዚህ ውህዶች በሰውነት ውስጥ ሲፈጩ ልዩ ጥበቃ ይሰጣሉ። እነዚህ ውህዶች የካንሰር ሕዋሳትን እንዳይራቡ የመክታት፣ ራሳቸውን እንዲያጠፉ የማናቃትና የሕዋሳትን የዲኤንኤ ጉዳት የመከላከል ብቃት አላቸው። ኃይለኛ ጸረ ኢንፍላማቶሪ በመሆን በሰውነታችን ውስጥ የሕዋሳት በኢንፌክሽን ምክንያት እንዳይቆጡና ወደ ካንሰራት እንዳይቀየሩ እንደ ጋሻ ሆኖ ይከላከላል። አሁን ደግሞ የፌጦ ሙሉ ንጥረ ነገር ሳያባክን ለሰውነታችን የሚያስገኘውን ልዩና ኃይለኛ ሱፐር ቶኒክ አዘጋጀት ደረጃ በደረጃ እንመለከታለን። ለዚህ ልዩ ተፈጥሯዊ ቶኒክ የሚያስፈልጉን ግብዓቶች እጅግ ቀላል፣ ርካሽና በየቤታችን ወይም በአቅራቢያችን በሚገኙ ገበያዎች በቀላሉ የሚገኙ ናቸው። 2 የሾርባ ማንኪያ ንጹህ የፌጦ ፍሬ፣ 1 ብርጭቆ ወይም 250 ሚሊ ሊትር ንጹህ ወተት፣ የላም ወተት ወይም የሰሊጥ የለውዝ ወተት አዘጋጁ። በተጨማሪም በደቃቁ ከከትፈው የተዘጋጁ ጥቂት የተምር ፍሬዎችና የተፈጩ የለውዝ ፍሬዎችን ለንጥረ ነገር ማበልጸጊያነት አዘጋጅታችሁ አስቀምጡ። 1 ቁንጥጫ የሂል ዱቄት፣ 1 ቁንጥጫ የሱፍ ዱቄትና መጠጡ ሲዘጋጅ ማጣፈጫ የሚሆን ተፈጥሯዊ የንብ ማር አዘጋጅታችሁ አስቀምጡ። የአሰራር ሂደቱ ስንጀምር በመጀመሪያ ያዘጋጀውን 2 የሾርባ ማንኪያ የፌጦ ፍሬ በጥቂት ንጹህ ውሃ ውስጥ ዘብዝፈን ለጥቂት ደቂቃዎች እናቆየዋለን። ከ30 እስከ 45 ደቂቃ ያህል በውሃ ውስጥ ዘብዝፎ መቆየታችን የፌጦ ፍሬ እንዲያብጥ እና በውስጡ ያሉ ንጥረ ነገሮች በይበልጥ እንዲነቃቁና እንዲወጡ ይረዳል። በመቀጠል አዘጋጅተን ያቀረብነውን 1 ብርጭቆ ወተት በንጹህ ድስት ውስጥ በማድረግ በመካከለኛ እሳት ላይ ጥደን በደንብ እንዲፈላ እናደርገዋለን። ወተቱ መፍላት ሲጀምር ቀድመን አዘጋጅተን የዘፈዘፍነውን ፌጦ ከነውሃው እንዲሁም የተከተፈውን የቴምርና የለውዝ ፍሬዎች አብረን እንጨምራለን። በመቀጠልም ያዘጋጀውን የሂል ዱቄት እና የሱፍ ዱቄት አብረን በመጨመር የእሳቱን መጠን በጣም በመቀነስ ለጥቂት ደቂቃዎች በዝቅተኛ እሳት እንተውበታለን። ግብዓቶቹ በደንብ ከተዋሃዱና ከተበሰሉ በኋላ እሳት አውርደን ሲቀዘቅዝ እንደ ፍላጎታችን ተፈጥሯዊ ማር ጨምረን በደንብ አማስለን እናዘጋጀዋለን። ይህንን ድንቅ ተፈጥሯዊ ቶኒክ ጠዋት በቁርስ ሰዓት መውሰድ ቀኑን ሙሉ ኃይል፣ ጥንካሬና ሁለንተናዊ የጤና ጥበቃ ለሰውነታችን ይሰጠናል። ለድንገተኛ የሆድ ቁርጠት ወይም ድካም ሲሆን ደግሞ አነስተኛ የፌጦ ዱቄት በጥቂት ለብ ባለ ውሃ
ወይም ወተት በጥብጦ ወዲያውኑ መጠጣት ይቻላል። ለፀጉር እድገት ጥንካሬ ደግሞ የፌጦ ዱቄትን በኮኮናት ዘይት ወይም ከአዝሙድ ዘይት ጋር በመቀላቀል የፀጉር ስርን በደንብ የተቀቡበትና ማሳጅ ያድርጉት። የተቀቡትን የፌጦና የዘይት ውህድ ለ30 ደቂቃ ያህል አቆይተው በንጹህ ውሃ በመታጠብ የፀጉር መርገፍን በአጭር ቀናት ውስጥ ማስቆም ይችላሉ። ፌጦ እጅግ ድንቅ የሆነ ተፈጥሯዊ የጤና ምንጭ ቢሆንም አጠቃቀማችን ላይ ከፍተኛ ጥንቃቄ ማድረግና መጠኑን መጠበቅ አለብን። የመጀመሪያውና እጅግ ወሳኝ ጥንቃቄ እርጉዝ ሴቶች ፌጦን በፍጹም መውሰድ የለባቸውም። ይህ በጣም ሊሰመርበት የሚገባ ነጥብ ነው። ምክንያቱም ፌጦ የማህፀን ጡንቻዎችን የማኮማተርና የማነቃቀት ከፍተኛ ኃይል ስላለው ያልተፈለገ ጽንስ እንዲቋረጥ የማድረግ አደጋን ያመጣል። ሁለተኛው ጥንቃቄ የታይሮይድ እጢ ችግር ያለባቸው ሰዎች ፌጦን ከመጠቀማቸው ፊት ከፍተኛ ጥንቃቄ ማድረግ አለባቸው። ፌጦ በሰውነታችን ውስጥ አዮዲን በወጉ እንዳይመጠጥ በማድረግ ባህሪ ስላለው የታይሮይድ ህመምተኞች ሁኔታቸውን ሊያባበስባቸው ይችላል። ሶስተኛው ጥንቃቄ የስኳር ህመምተኞች ፌጦን ለስኳር መቆጣጠሪያነት ሲጠቀሙ ማር ሳያካብቱ ባዶን ወይም ከውሃ ጋር መጠቀም ይመረጣል። አራተኛው ጥንቃቄ የደም ማቅጠኛ መድኃኒቶችን ለምሳሌ ዋርፊን የሚወስዱ ሰዎች ፌጦ ከመጀመራቸው በፊት ሐኪማቸውን ማማከር አለባቸው። በፌጦ ውስጥ ያለው ከፍተኛ ቫይታሚን ኬ ይዘት ደምን የማርጋት ባህሪ ስላለው ከደም ማቅጠኛ መድኃኒቶች ጋር ተጻራሪ ምላሽ ሊኖረው ይችላል። አምስተኛው ጥንቃቄ ፌጦን ከመጠን በላይ አለመውሰድና ሁልጊዜም በቪዲዮ ላይ የጠቀስነውን አነስተኛ መጠን ጠብቆ መጠቀም አስፈላጊ ነው። ከመጠን በላይ መውሰድ የሆድ መቆጥቆጥ፣ የጨጓራ መበሳጨትና አላስፈላጊ የተቅማጥ ስሜትን ሊያስከትል ስለሚችል መጠኑን እንቀንስ። ይህ የተከተላችሁ ሳይንሳዊ መረጃ ለቤተሰቡ ለወዳጅ ዘመዱና ለጓደኞቻችሁ ሕይወት እና ጤና እጅግ አስፈላጊ የሆነ መረጃ ነው። መረጃው ለሌሎች እንዲደርሱ የብዙዎችን ጤና እንዲታደግ አሁኑ ቪዲዮን ሼር ማድረግ ተፈጥሯዊ እውቀትን ለሁሉም ያካፍሉ። እናቶቻችን በጥንት ጊዜ ያለምንም ምክንያት አልነበረም ፌጦን በየቤቱ እንደ መጀመሪያ ሕክምናና ተፈጥሯዊ መድኃኒት አድርገው ያስቀመጡት። የቆየውና የተከበረው የሀገራችን ተፈጥሯዊ ሕክምና ጥበብ ዛሬ በዘመናችን የሕክምና ሳይንስ ተረጋግጦ የሳይንሱ ዓለም ድንቅ ሱፐር ፉድ ብሎታል። ውድ የሀገሬ ልጆች ከልክ በላይ ከሆነ ዘመናዊ ኬሚካሎች ይልቅ ወደ ተፈጥሯዊና አነስተኛ ወጪ ወዳላቸው የጤና መንገዶች እንመለስ። በትንሽ ወጪና በቤታችን በሚገኝ ጥቃቅን ፍሬ ትልቅ ጤናና ሙሉ አቅምን ማግኘት የምንችልበት እድል በእጃችን ይገኛል። በአጠቃላይ ፌጦ ለደም ማነስ፣ ለምግብ መፍጨት፣ ለመተንፈሻ አካላት፣ ለአጥንትና ለፀጉር ጥንካሬ ፍቱን ተፈጥሯዊ መፍትሄ ነው። መጠኑን ጠብቀንና አስፈላጊውን ጥንቃቄ አድርገን ከተጠቀምንበት ከብዙ በሽታዎችና ህመሞች ራሳችንና ቤተሰባችንን እንጠብቃለን። የዛሬው የጤና መረጃችን ከተመቻችሁና ጠቃሚውን ካገኛችሁት አሁን ቪዲዮ ላይክ ማድረጋችሁን በፍጹም አትርሱ። አዳዲስ የተረጋገጡና ሳይንስ የጤና መረጃዎችን በየቀኑ ደረሳችሁ ቻናላችንን አሁኑ ሰብስክራይብ ያድርጉ። ከሰብስክራይብ ጎን የምትገኘውን የደወል ምልክቱን በመጫን ሁልጊዜ የምንለቃቸውን ጠቃሚ ቪዲዮዎች ወዲያውኑ ደረሳችሁ ያድርጉ። ፌጦን ተጠቅማችሁ ያገኛችሁትን ለውጥ ወይም ማንኛውንም አይነት ጥያቄ ካላችሁ ከታች በሚገኘው ኮሜንት ሳጥን ላይ ጻፉልን። የእናንተ ሀሳብ አስተያየትና ጥያቄ ለቀጣይ ቪዲዮቻችን ትልቅ ብርታትና ይዛት መመሪያ ይሆነናል። ለጤናችሁ ትልቅ ቦታ በመስጠት ከእኛ ጋር ጊዜያችሁን ስለሰጣችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ጤናችሁ ሀብታችሁ ነው። ጤናችሁን ጠብቁ። ተፈጥሯዊ ሀብታችንን በአግባቡ በመጠበቅ ሁልጊዜ በደስታና በጤና ኑሩ። በቀጣይ በሌላ ድንቅና የጤና መረጃ ጠቃሚ ርዕስ እንደገና እስክንገናኝ ድረስ ሙሉ ሰላምና ጤና እንመኝላችኋለን። ደህና ቆዩን። ሀገራችን ያቆይልን። ሰላም ሁኑልን።